وإذا ذبحتم فأحسنوا الذبح ستاركم أسترارداكم أسامر እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ አንድ ሰው ቢላውን በደንብ አድርጎ ይሳል በዛ ነው መሳል አለበት ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም እንስሳዎች ያውቃል ቢላውን ነብዩ ሰለላሁ ዐለይሂ ወሰለም አንዱ ተመለከቱት ፍየሏን ከስር አስተኝቶ እግሩን ጭኖባት ከላይ ይሰራል ቢላው ማለት ነው ምናምን ተፈራ قبل هذا እንዲህ መጀመሪያው አትስልም ነበር አትሪዱ أن تميتها موتات አንድ ሞት ሳይሆን ብዙ ሞት እንድትሞት ነው የምትፈልገው ብዙ ሞት ነው የምትሞቶች ስቃይ حتى እሷን ሲያርድ እንስሳዋን ሲያርድ ሌላኛው እንስሳ እያየች መሆን የለበትም እርሷም ቀጣዩን ተራ አይኔ ነው ያለ ተሰቃያለች ስለዚህ እስከዚህ ደረጃ ሸሪዓ ለእንስሳዎች እንኳን ስታቁ ስለታማ ቢላ አድርጎ ወልዩሪህ በቢሃት ከእንደገና ወዲያው ይገላገላል እዛ ላይ እንትን እያለ ያወራ ምናምን ይሄ ምን አይነት ቢላ ነው እያለ ያወጣ እንዲህ እያሰቃየ እንደዚህ የተከለከለ ነው ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ያ ሙስሊሙና ሙስሊማት እንዲሁም ይሄን መራገብር መተከታተሉ ክርስቲያን ታዳሚዎች ሁላችሁን ሰላም ብያለሁ ኢንሻአላህ እንግዲህ ኡስታዙ እንደተናገሩት እንደሰማችኋቸው ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ የተናገሩትን ሱነን ኢብኑ ማጃ መጽሐፍ 27 ሐዲስ 9 ላይ ይገኛል ረሱል ሰለላሁ ዐለይሂ ወሰለም ምንድነው ያሉት አላህ አዘወጀል በሁሉ ነገር ላይ መልካምነትን ደግጓል እንስሳትን በገደላችሁ ጊዜ አገደላችሁን አሳምሩ ባረዳችሁም ጊዜ አረዳዳችሁን አሳምሩ ከናንተ አንዱ ቢላውን ይሳልና ለሚያርደው እንስሳ ስቃይ ይተው የሚል ነገር ነው ያለው ይሄን ሐዲስ ነው እንግዲህ ኡስታዛችን ሲናገሩት የነበሩት አላህም በቁርአን ላይ በሱረቱ ኢስራ ምዕራፍ 17 ቁጥር 33 ላይ ያቺ አላህ እርም ያደረገባትን ነፍስ በህግ ቢሆን እንጂ አትግደሉ ይላል አላህ ማለት ነው ቁርአን ላይ አምላካችን አላህ የትም ቦታ ላይ ሰውን ረዱ የሚል ቃል የለውም ያው ግደሉ የሚል ቃል ሊኖር ይችላል ግን ረዱ የሚል ቃል ቁርአን ላይ የትም ቦታ ላይ የለም ራሱ ማለት ነው ከዛ ይልቅም ባይብል ላይ ነው ስለ ረዱ የሚል ቃል ብዙ ቦታ ላይ ያለው ለምሳሌ አንደኛ ነገሥት ምዕራፍ 18 ቁጥር 40 ላይ ኤልያስም ከባል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው ያዟቸውም ኤልያስም ወደ ቂሶ ወንዝ ወስዶ በዛ አሳረዳቸው ይላል አሳረዳቸው ዩሻተም ማለት ሻሃት ነው ግሱ ሻሃት ማለት ምን ማለት ነው አረደ ከሚለው ግስ ነው የመጣው ኤልያስ ነብይ ሆኖ የበያል ነቢያትን 400 ሰዎችን ማሰረዱ ከቄራ ባልተናነሰ ሁኔታ ልዩነቱ ምንድነው ተብላችሁ ብትጠየቁ መልስ የላችሁ ሲያሳርደው በውስጥ ታዋቂነት ረዱ የሚል መርህ አለ ራሱ ማለት ነው ያዕቆብ ልጆቹን ገላዳውያን የኤፍሬም ሰው ይዘው በዮርዳኖስ መሻገሪያ አረዱት ይላል መጽሐፈ መሳፍንት ምዕራፍ 12 ቁጥር 6 ላይ ማለት እነርሱም አሁን ሾቤል በሉ አሉት እነርሱም አጥርቶ መናገር አልቻለምና ሲቦሌት አለ ይዘው በዮርዳኖስ መሻገሪያ አረዱት በዚያ ከኤፍሬም 42000 ሰዎች ወደቁ አረዱት የቄራ ስርዓት በዚህ አልበቃም ባይብል ውስጥ ማለት የሰማሪያ ሽማግሌዎች የዩ ልጆችንና 70 ሽማግሌዎችን አርደዋል ሁለተኛ ነገሥት ምዕራፍ 10 ቁጥር 7 ላይ ደብዳቤውን በደረሳቸው ጊዜ የንጉሱ 70 ሰዎች ይዘው አረዷቸው ራሳቸውን በቅርጫት አድርገው ወደ እነርሱ ኢዝራኤል ላኩ ይላል እዚህ አንቀጽ ላይ በአማርኛ ገደሏቸው ተብሎ የተቀመጠው ቃል የዕብራይስጡ ይሻቱ ነው የሚለው አረዱ እንጂ ገደሉ አይደለም የሚለው ማለት ነው ንጉስ ኢዩም ከአካብ ቤት የቀረውን ሁሉ ታላላቆችን ወዳጆቹን ካህናቶችን ምንም ሳይቀር በእስራኤል ቦታ ላይ እንዳሳረደቸው ይናገራል ሁለተኛ ነገሥት ምዕራፍ 10 ቁጥር 11 ላይ ስትመለከቱ ኢዩብ ከአካብ ቤት የቀረውን ሁሉ ታላላቆችም ወዳጆችም ካህናትም ማንም ሳይቀር በእስራኤል አረዷቸው ይላል ሁለተኛ ነገሥት ምዕራፍ 10 ቁጥር 14 ላይ እዛው ላይ እርሱም በሕይወታቸው ያዟቸው አለ ያዟቸው በበግ ጠባቂዎች ቤት አጠገብ ባለው ጉድጓድ አጠገብ 42 ሰዎችን አረዷቸው ማንንም አላስቀሩም ይላል በአማርኛ ገደሏቸው እያሉ የሚለው የዕብራይስጡ ቃል ዩሻቱም ነው የሚለው ዩሻቱም ማለት አረዷቸው ማለት ገደሏቸው አይደለም ዳዊት ራሱ ነብይ ነው ንጉስ ነው በባይብል ውስጥ ፍልስጤማዊ ጎልያድን አንገቱን ቀልቶ ነው ራሱ ያረደው ከማረድ ተስፋ እንተናል አልወዘነም ራሱ አንደኛ ሳሙኤል ምዕራፍ 17 ቁጥር 51 ላይ ዳዊትም ሮጦ በፍልስጤማዊ ላይ ቆመ ሰይፉን ይዞ
ከሰገባው መዘዘው፣ ገደለውም፣ ራሱን ቆረጠው ይላል። በተጨማሪም ሬካብና ወንድሙ በአና ወደ ኢዮአብስቴ ቤት ገብተው ኢያቡስቴን ገለው ራሱን ቆርጠውታል። ዳዊትም ሬካብና ወንድሙ ባረድ አስገድሎ እጃቸውና እግራቸውንም እንዲቆርጥ አድርጓል። ሁለተኛ ሳሙኤል ምዕራፍ 4 ቁጥር 7 ላይ ወደ ቤትም በገቡ ጊዜ እርሱ በእልፍኙ በምንጣፉ ላይ ተኝተው ሳለ መቱት፣ ገደሉት፣ ራሱንም ቆርጠው ወሰዱት ይላል። አንገቱ ማለት ነው፣ የቀሉት ማለት ነው። ሁለተኛ ሳሙኤል ምዕራፍ 4 ቁጥር 12 ላይም እንደዛ ነው የሚናገር። ዳዊትም ጎልማሶቹን አዘዘ፣ ገደሏቸው፣ እጃቸውን እግራቸውን ቆርጠው በኬብሮን በውሃ መቆሚያ አጠገብ አንጠለጠሏቸው ይላል። ኢዮአብና ሰራዊቱም በአሞን ከተማ ይኖሩ የነበሩትን የአሞን ልጆች ወጥተው በመጋዝ ተረተሯቸው፣ በመጥረቢያ አንቆራረጧቸው ይላል። ዳዊትም በአሞን ልጆች ላይ እንዲሁ አደረገ ነው የሚለው። አንደኛ ነገሥት ምዕራፍ 20 ቁጥር 3 ላይ በውስጣቸው የነበሩት ሕዝብ አውጥተው በመጋዝ ተረተሯቸው፣ በመጥረቢያም ቆራረጧቸው ይላል። ዳዊትም በአሞን ልጆች ከተማ ሁሉ እንዲሁ አደረገ። ዳዊት ሕዝብ ሁሉ ወደ ኢየሩሳሌም ተመለሱ ይላል። ግሪክ ሰብጀንቱ ላይ ያለው ነው። አይ ቲንክ የ2000 እትም የሚሊኒየሙ የኦርቶዶክስ 80 ላይ በዚህ መልኩ ነው ያስቀመጠው። ኪንግደም ቨርሽን ባይብልም በዚህ መልክና ልክ ነው ያስቀመጠው ማለት ነው። ስለዚህ ረዷቸው፣ ማረድ የሚል ቃል ቁርአን ላይ ከሱረት ፋቲሃ እስከ ሱረት ናስ ድረስ የለም። ባይብል ላይ ግን ረዷቸው የሚል በቁና ጥቅሶች አሉ። እንደው ከብዙ በጥቂቱ በአንድ አረፍተ ነገር ይህን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።